በኢትዮጵያ የክርስትና ሃይማኖት ሲነሳ ከሃይማኖቱ ጋር የኢትዮጵያውያን የማንነት ታሪክ አብሮ ይነገራል። ኢትዮጵያዊነት ኩራት፣ ክብርና ዝና ሲሆን ሕይወታቸውን ከክርስትና ሃይማኖት ጋር የተሳሰረው የአባቶቻችን ታሪክ ከኢትዮጵያ ታሪክ ቀድሞ ይዘከራል። የሕገ ልቦና ታሪክ ሲነሳ ሀበሽነት፣ የሕገ ኦሪት ዘመን ሲነገር ኢትዮጵያዊነት፣ የወንጌል ዘመን ሲሰበክ ኢትዮጵያ አብሮ የሚነሱ እውነታዎች ናቸው። ነብር ዥንጉርጉርነቱን ኢትዮጵያ መልኩን አይለውጥም ያለው የመጽሐፍ ቅዱስ ቃል መሪ ሆኖ ይጠቀሳል። ኢትዮጵያዊነት ክርስትና፣ ክርስትና ደግሞ መልክ ናቸው። የማንነት መታያ፣ የሰማያዊ ሀገር መንገድ፣ ተስፋ የምናደርገው ርስት፣ ዘላለማዊ ሕይወት ነው ክርስትና። ክርስትና በክርስቶስ ደም ተመስርቶ በሐዋርያት መንገድነት ከዘመን ዘመን የተሰበከ የምስራች ነው። የአባቶቻችን ሀገር ኢትዮጵያ የክርስትና መዲና ናት። ክርስትናን በድርጊትና በቃል የሰበኩ ሐዋርያት ነበሩ አባቶቻችን። ዛሬ ድረስ ራትና ኩራት የሆነውን ቅርሶቻችንን የተውልን አባቶቻችን ነገሥታት ሰባኪያነ ወንጌል፣ ሐናጼ መቅደስ ነበሩ። አክሱም፣ ላሊበላ፣ የፋሲል ግንብ የአባትነታቸው ምስክር፣ የኢትዮጵያውያንነት ውርስ፣ የልጆቻቸው መድመቂያ። ከዘመናት በፊት በሆነ በአንድ የአባቶቻችን ዘመን እንዲህ ተደረገ። የኢትዮጵያ ቤተ መንግሥት ከአክሱም ወደ ላስታ ተዛወረ። በዮዲት ጉዲት ወረራ ተደናግጦ የነበረው ሕዝበ ክርስቲያን በአደባባይ ለአምልኮ ተሰለፈ። ምዕመናን ከተደበቁበት እየወጡ ክርስትናን በአደባባይ ለማስተማር ተነሱ። በዮዲት የፈረሱትና የወደሙት አብያተ ክርስቲያናት፣ የተቃጠሉት መጽሐፍ መልሶ መገንባትና እንደገና መጻፍ ተጀመረ። የክርስቲያኖቹ ኅብረትና ፍቅር የወደመውን አብያተ ክርስቲያንና የተቃጠሉትን መጽሐፍት እንደገና ለማደስ ጥሩ የትብብር መንፈስ ታየ። የነገሥታቱና የመኳንንቱ ልጆች በወጣት